በአማራ ክልል 15 የባህል ፍርድ ቤቶች እውቅና ማግኘታቸውን የክልሉ ጠቅላይ ፍርድ ቤት አስታውቋል። የባህል ፍርድ ቤቶችን አሰራር ይበልጥ ለማጠናከር ከተለያዩ ዞኖችና ከተማ አስተዳደሮች ለተውጣጡ የሀገር ሽማግሌዎች የአቅም ግንባታ ስልጠና በደሴ ከተማ እየተሰጠ ይገኛል። ይህን ስልጠና እየተከታተለ የሚገኘው ባልደረባችን መስዑድ ጀማል በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር ቆይታ የምናደርግ ይሆናል። መስዑድ እንዴት ቆይተሃል? እንግዲህ ዛሬ የተካሄደው ስልጠና በተለይ የባህል ፍርድ ቤቶችን አሰራር ይበልጥ ለማጠናከር የሚኖረው ፋይዳ እንዴት ያለ ነው ተባለ? መረጃዎችን እንጋራ። አመሰግናለሁ። እንግዲህ እንዳነሳሽው በአማራ ክልል የባህል ፍርድ ቤቶችን ለማጠናከር ከተለያዩ ዞኖችና ከተማ አስተዳደሮች ለተውጣጡ የሀገር ሽማግሌዎች የአቅም ግንባታ ስልጠና ነው እየተሰጠ የሚገኘው። እንግዲህ ስልጠናውን ያዘጋጁት የኢትዮጵያ ሰብአዊ መብት ድርጅቶችና የአማራ ክልል ጠቅላይ ፍርድ ቤት በጋራ በመሆን ነው። የስልጠናው ተካፋይ የነበሩ የሀገር ሽማግሌዎችን የማነጋገር እድል አግኝተን ነበረ። በተለይ ባህላዊ ፍርድ ቤት በተደራጀ መልኩ መምጣቱ ለህብረተሰቡ ጠቃሚ እንደሆነ ነው ያነሱት። በተለይ ደግሞ አላስፈላጊ ወጪ ጊዜን ከመቆጠብ በላይ ፍትህ እንዲሰፍን ሚናቸው ላቅ ያለ በመሆኑ መንግስት ይህን ባህላዊ ፍርድ ቤቶች ጥቅማቸውን ተረድቶ በእውቀትና በህግ እንዲዳብሩ እየሰራ ያለው ስራ የሚበረታታ እንደሆነ ገልጸውልናል። በቀጣይ ደግሞ ስልጠናውን ከወሰዱ በኋላ ወደ ማህበረሰቡ ገብቶ ችግሮችን ለመፍታት እንደሚሰሩም ገልጸውልናል ማለት ነው። የደቡብ ወሎ ዞን ከፍተኛ ፍርድ ቤት ፕሬዝዳንትንም ወይዘሮ ትዕግስት አናግረናቸው ነበረ። እንደገለጹልን ከሆነታቸው እንደ ደቡብ ወሎ ዞን ከ280 በላይ በሆኑ ቀበሌዎች ሽማግሌዎችን የማስመረጥ ስራ ተሰጥቶ በአጭር ጊዜ ውስጥ ወደ ስራ እንደተገባና እንደ ዞን ደግሞ ከ200 በላይ ክርክሮችን በባህላዊ ፍርድ ቤቶች ታይተው ፍትህነታቸው መረጋገጡን ገልጸውልናል። ይህንን እንግዲህ ስልጠና ካዘጋጁት አካላት መካከል የኢትዮጵያ ሰብአዊ መብት ህብረት ወክለው የቀረቡት አቶ አክሊሉ አደራጀውን ማነጋግረናቸው ነበረ። በተለይ የአገር በቀል የፍትህ ስርዓቶች ለዘመናዊ የፍትህ ስርዓት አጋዥ መሆናቸውን ተረድተን የተለያዩ ስልጠናዎችን፣ መድረኮችን ያዘጋጀን ነው ያሉት። በተለይ ደግሞ የሀገር ሽማግሌዎቹ የማህበረሰቡ ተወካይ እንደመሆናቸው ለፍትህ መስፈን፣ ለሰብአዊ መብት መከበር፣ ለዘላቂ እርቅ ሚናቸው የላቀ ስለሆነ አብረናቸው እየሰራ እንገኛለን የሚል ሀሳብ አንስተዋል። በዚህ በጠቅላይ ፍርድ ቤቱ ደግሞ የባህል ፍርድ ቤቶች አማካሪ ምክር ቤት ጽሕፈት ቤት ኃላፊ የሆኑት ኢማም ሰይድ ባህላዊ የእርቅ ስርዓቶቻችን ለረጅም ጊዜ ህግና አሰራር ሳይወጣላቸው ቆይተዋል ብለዋል። ይህንንም ለማሻሻል ሰፊ ጥናት ተጠንቶ ወደ ስራ መገባቱንም ገልጸዋል። በዚህም በአማራ ክልል 15 የባህል ፍርድ ቤቶች እውቅና ማግኘታቸውን የጠቀሱት ማህበረሰቡ የተገለገለባቸውና ጥቅም እያገኘባቸው እንደሚገኝም ያነሱት። ከ1600 በላይ በሆኑ ቀበሌዎች ላይ ምርጫ ተካሂዶ ከ6600 በላይ ሽማግሌዎች መመረጣቸውን ከዚህ ውስጥም 597 የሚሆኑት ሴቶች መሆናቸውንም የጠቀሱልን። እንግዲህ ሽማግሌዎቹን የሚያገዙ ከ800 በላይ የበጎ ፍቃድ አገልግሎት ጸሐፊዎች ተቀጥረዋልም ነው ያሉን። በተጨማሪም ዳኝነትን ለማከናወን የሚያስችሉ ከ600 በላይ የቀበሌ ማዕከላት እንደተቋቋሙ ገልጸውልናል። ይህ ስራ እንግዲህ ስልጠናውም ተጠናክሮ እንደሚቀጥል ነው ያነሱልን። እንግዲህ ለዕለቱ ለአቦል ያስኩት መረጃ ይህንን ይመስላል። ቀሪ መረጃዎችን ከዚህ በኋላ ባሉ ጊዜያቶች የማጋራ ይሆናል። መልካም። መስዑድ ጀማል ከደሴ ስለ መረጃዎቹ እጅግ አድርገን እናመሰግናለን። መልካም ጊዜ ይሆንልህ።